መጽለው Okay, this is a view lookout point. So this is the most vintage point from where one can have the best view of a scenic beauty of the monuments and its surrounding. It is likely to have been used as a lookout point by prehistoric communities that were settled in this area. So we'll go this side on the left side and we're gonna see the lookout point. እሺ አበሾች እንግዲህ እንደምታዩት ያሉት ድንጋይ ፎርሜሽኑን ያየን ያለ ነው። በጣም ብዙ የሆነ ባላንስድ የሆነ ሮክ ያየን ያለ ነው። አሁን ደግሞ ወደ ሉክአውት ፖይንት በዚህ ሌፍት ሳይድ ሄደን ወደ ላይ እንወጣለን። ከዛ በኋላ ሁሉን ነገር ማየት እንችላለን ማለት ነው። ሶ ሌትስ ጌት ጎይንግ። እሺ አበሾች ይሄ ደግሞ ወደ ሉክአውት ፖይንቱ እየሄድን ያለ ነው። በጣም የሚገርም ደስ የሚል ነገር ነው። እስቲ ወደ ላይ ወተን ምን ምን እንዳለ ለማየት እንሞክራለን። ከኛ ጋር እስቲ ውጡ። የሚገርም ነው። ኦኬ ሶ እንደምታዩት ነው። በጣም የሚገርም ቦታ ነው ያለ ነው። ሉክአውት ፖይንት የሚባለው ቦታ ይሄ ነው። እዚህ ጋር ሆናችሁ በአራቱም አቅጣጫ ያሉትን ድንጋይ ፎርሜሽኖች ወይም ደግሞ ባላንስድ የሆኑ ድንጋይ ፎርሜሽኖችን ማየት እንችላለን። በጣም የሚገርም ነው። ፎቶ መነሳታችሁ በጣም የሚገርም ነው። የተለያየ አይነት የፎቶ ማንሳት ይቻላል። ለኢንስታግራም፣ ለትዊተር፣ ለፌስቡክ፣ ለቲክቶክ የሚመች ቦታ ነው። በጣም ደስ የሚላል። እንየው እስቲ ኤርፖርት እዚህ ጋር ፊት ለፊት እንደምታዩት ኤርፖርቱ እዚህ ጋር ይታያል። ኤርላይን ኮንትሮል ታወሩ ፊት ለፊታችን እዚህ ጋር አለ። እና እንደዚህ አይነት ቭሎግ ማየት ከፈለጋችሁ ሼር፣ ሰብስክራይብ እና ላይክ አድርጉ። የተለያየ ቦታዎች እናያለን። ከኔ ጋር አባል መሆን ከፈለጋችሁ ቻናሉን ሰብስክራይብ ካደረጋችሁ በኋላ ጀስት ራይት አ ኮሜንት ዳውን ቢሎ ወይም ደግሞ ሜምበርሺፕ አባል ሁኑ። ብዙ እየዞረን እንመለከታለን፣ ሀገር እናውቃለን፣ ሂስትሪ እንማራለን፣ ዓለምን እንዞራለን።
Okay, let's go. ወደ መጨረሻው ሮክ ባላንስ ፎርምድ የሆነው ቦታ እየሄድን ነው። ትንሽ ራቅ ያለ ካለንበት ቦታ ግን መታየት ያለበት ስለተባለ ወደዛ እየሄድን ነው። ባንድ ላይ እንጓዝ። So we go this way, right? This is the map, or do you just come? We go this way. አበሾች ይሄ the flying boat የሚባለውና የመጨረሻው ሮክ ፎርሜሽን የምናይበት ቦታ ነው። እንደምታዩት በጣም የሚያምር ነው። ትናንሾቹ ጀልባ
የሚበሩ አይነት ይመስላሉ። በጣም የሚገርም ፎርሜሽን ነው። በአራቱም ወገን ብትመለከቱት 2 ወይም 3 የሚሆኑ ትናንሽ ጀልባዎች አየር ላይ የተሳፈፉ ወይም ደግሞ እየበረሩ ይመስላሉ። የሚገርም ነው። ግን ከሚገርመኝ ነገር ስንት አመት ወሰዱበት ይሆን ይሄን ለማድረግ? አይ ዶንት ኖ ሜቢ 10 አመት፣ 20 አመት፣ 30 አመት ስንት አመት ወስዶበት ይሆን እንደዚህ አይነት ፎርሜሽን ለመምጣት? በጣም የሚገርም ነው። በጣም የሚያምር ነው። ጨርሰን አሁን ወደ ዳውንታውን እየሄድን ያለ ነው። እንግዲህ በድጋሚ ወደ ዚምባብዌ ወይም ሀራሬ ከመጣችሁ ይሄን ቦታ ሳታዩ እንዳትሄዱ። ሀራሬ ባላንሲንግ ሮክ ካላችሁ ማንም ያሳያችኋል። በተለይ ታክሲ ከተጠቀማችሁ ወደዚህ ቦታ ያመጣችኋል። በጣም ደስ የሚል ቦታ ነው። ዋና ወይም አሉ ከሚባሉ ቦታዎች ወደ ሀራሬ ወይም ደግሞ ለሀራሬ ዚምባብዌ አንዱ ቦታ ነው። አሁን ጨርሰን እየወጣን ያለ ነው። ወደ ዳውንታውን ሀራሬ እየሄድን ያለ ነው። ምናልባት በመንገድ ላይ አንዳንድ ነገር ካየን እናሳያችኋለን። እስከ መጨረሻው ከኛ ጋር ስለሆናችሁ እናመሰግናለን። የዚህ ቻናል አባል መሆን ከፈለጋችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ እና ሼር ማድረጋችሁንም አትርሱ። በሚቀጥለው ቪዲዮ ደግሞ ወደ ቪክቶሪያ ፎል የዓለማችን ትልቁ ፎል ከሚባሉት አንዱ ወደ ሆነው ወደ ቪክቶሪያ ፎል ከተማ ሄደን እናሳያችኋለን። ከኛ ጋር እንድትቆዩ በትህትና እንጠይቃለን። Okay, thank you very much.